እንቀጥልበታለን ወደ ቤተሰብ ታሪክ እንሄድ ቤተሰብ ታሪክ እንሄድ አሊ ደነቦ የእርሶ ቅድመ አያት ማን ናቸው ስለሳቸው ታሪክ እንዴ አሊ ደነቦ እንግዲህ ተወልዳቸው ሻዋ ናቸው በጉራጌ በሻዋ ውስጥ ብዙ ጎሳ አለ ከጎሳዎቹ አንዱ ከጉራጌዎች ውስጥ ያው ሻዋ ሻሃ ጉመርጌሶ እንደሚባል ከሻዋ ውስጥ ነው የተወለደው በሻዋ ውስጥ ደግሞ ብዙ ጎሳዎች ስላሉ የጎሳው አንዱ አካል የቆጠብ ይባላል የቆጠብ እና የቆጠብ ጎሳ ተወላጅ ናቸው አባታቸው ቀዲሶ ነው አሊ ደነቦ ከዛ ተወለዱ ዋና መሪሳቸው እንደምቃማቀው የአንዛና ባጥ ነበር የአንዛና ባጥ ባርወሳ ነበር የገሽበርም ነበራቸው የገደርሂም ነበራቸው የገደርሂም ነበራቸው ያው እንትን የሰስየም ነበራቸው የሰስየም በላይ ደጋ ላይ ነው ብዙ ቦታ ነበራቸው ኋላ ግን ያጎታቸው ልጅ ማንቆሪያ አሰና የሚባል የመጀመሪያ ጊዜ የኢትዮጵያ አንበሳ ይዘው አውጥቶ ከሚልክ 880 ጋሻ መሬት ሰጥቶት ነበር እኛ ያጎታቸው ልጅ ነው የማንቆሪያ አሰና ይባል ነበር የማንቆሪያ አሰና ይባል ነበር ትልቅ ሰው ነበር በጣም በዘመኑ እና እሱ ሁለሳቸው ያያቴ የሼህ መሐመድ ቆሶ ዱቢሳ ሼህ አህመድ አልበሺር የሼህ አህመድ ዱቢሳ የሚባል ጋሻ በሬ ሰጥቷቸዋል የአሰና ግን አሊ ደነቦ ዝና መንደር ላይ ኢማም ሲዲና ያሰና ብሎ ሁለት ቆጦች 5 ጋሻ የሚሆን ተራራዎች መኖሪያ የሚሆን ቦታ ለነሱ ይዞ ነበር ጥሩ እሱን እናነሳለን አሊ ደነቦ ምንድን ነበር እምነታቸው አሊ እንዴት ተባሉ ደነቦ ምንድነው እሱን ደነቦ እንግዲህ የባህል ስማቸው ነው የባህል ያገሩ ስም እንደዚህ ነበር ወላይ አሁን ግማሽ ክርስቲያኑ በርሳ የክርስቲያን ስም አይደለም ጠንክር ምናምን ነገር አለ አሁን ከዛ በኋላ አሁን ገብረ ኢየሱስ ኃይለ ሚካኤል የሚል ስም ይመጣ ምናምን በዚህ በሚካኤል በገብርኤል በምናምን ታው የክርስቲያኒቲ ሃይማኖት ከመጣ በኋላ የነበረው ግን አሁን እንደነበረ አድጋዊ ዘፕሪ ምን የሚባል ነው ይሄ የዋቃ እምነት ተከታዮች ናቸው እንደዚህ ደነቦም እንደዛው የዋቃ ነው የዋቅና ደማሙት አማኞች ናቸው ቦጆ ደማሙት እና ዋቅ ደማሙት ዋና አንቸናቸው ዋቃ ፈቻ ነው እሺ አሊ ደነቦ የዚህ እምነት ተከታዩ ስሙም ደነቦ ነው ከዛ በኋላ ያው ከጓደኞቹ ጋር ዘመቻ ጀመሩ ጓደኞቹ ማን ናቸው በቅሳ ኋላ ኢማም የተባለው ኢማም በቅሳ የተባለው በቅሳ ጓደኛው እሺ ማንኪሳ ወንድማሞች ናቸው በቅሳና ማንኪሳ ወንድማሞች ናቸው እነዚህ ሁለቱም የእንትን ስም ነው የዋቃ የጉራጌ በቅሳ ኢማም ሲዲ ተባለ ኋላ ማንኪሳ በሽር ማንኪሳ ተባለ ኋላ ቀጥሎ ጁቤር ነበር ደነቦ አሊ ተባለ እሺ እንዴት ወደ እስልምናው ሊመጡ ቻሉ በዚህ በደነቦ በእንተናቸው እስቲ ይንገሩኝ በዚህ ሲዛምቱ በቃ ከብቱን ምኑን በዚህ በኩል ወደ ከፋ ወደ ዛንጀሮ ሶስቱ ጓደኛሞች ከብት ለማደን ማን ነው ለማዝረፍ ሌላ አጀብ አላቸው እነዚህ አውራ ስለሆነ እንጂ ሌላ አጀብማ 15 20 ደሳ ጀሌ አላቸው እኮ የሚያጅብ ከብት የሚዘረፍ በሰዓት ከብቶች ዘርፎ የሚነዳ አለ ሌላ እነዚህ ቦታውን የሚያሳዩ ጥላት ከመጣ የሚከላከሉ ናቸው እና ሲባል አንዴ ከፋ ሄዳሉ አንዴ ይሄዳሉ አንዴ ጻዳለ ሌላ ግዛ አማያ እስከ ጉራ ድረስ ያ መንገዱን ነው ይሄ አበሽጌ መንበራስ መንገዱን ያወቁት ያኔ ነው አበሽጌ እየወሰዱ ከብት ለጉራጌው እየሸጡ ታዋቂ ሆኑ በጣም ሀብታም ሆኑ እና በዛን ሰዓት አንድ ቀን ከዘመቻ ሲመለሱ ዛፍር ቁጭ ብለው ለሊት ነበር ከብቶች ተነስተዋል በቅሳ ይላል አለ ታዲያ ዝህ ተጠናቃ ዝህ ኮከብ ዝጭት ዝካ መዝሃታካ የተወጠረታ ይሄ ዋቅ የኔኛ ዋቅ የፈጠረው ይመስላል ወይ ይሄንን ኮከብ ይሄንን ጨረቃ ይሄንን ፀሐይ የኛ ዋቅ የፈጠረው ይመስላል ወይ አይመስለኝም ማለት ነው በቅሳ ብለህ ነበር በቅሳ አይመስለኝም አንኸራ ስም ተጋናና ተሳስተናል ታረማን ጠይቅ ሰንሰል የሚባል አለ ምሁር ላይ ሁሉ ብዙ ነገር ያቃላሉ እሱን ጠይቀው ቄስማ ሰንሰል ምሁር ላይ እሺ ነው ታማሽ በዚህ ቀን ተያይዘው ሶስቱም
እሺ ተነሱ ቄስ ሰንሰል ጋር ቄስ ሰንሰል እንደምን አደረሃ ነው ከየት መጣው ከቻ ለምን መጣች አንድ ነገር ቸግሮን ምን እስላምና ክርስቲያን ይባል ነገር አለ ይባላል እኛ ግን ነበሩ እስላም እዛ ጉራጌ ውስጥ የዛኔ አዎ ደካማ እንት ዳይፍ የሆነ ሙስሊም አለ አንገቱ ቀና ያለ አይደለም ቢነዚህ ናቸው እንትን ዶሚኔት አድርገውታል ወይ የዋቃ እንትኖች ነው ያገኙት ነገር ይበላሉ ይዘርፋሉ ያ ሙስሊሙ ተጠንቆ ነው የሚለው አንገቱ ቀና ያለም እና ሙስሊም ክርስቲያን እኛ የዋቃ ፈቻ አማኞች ነን እስላምና ክርስቲያን ይባላል የቱ ነው የሚሻለው ብሎ እኔ ቄስ ነኝ ከነስሜ በአንድ አምላክ ማምነውና አንድ አምላክ ለማምነው ክርስቲያን ነኝ እና ከክርስቲያንና ከእስላም ማን ይሻላል የሚሻለውና ይጃለው ታዲያ ካንተ ይሻለ የሚያቅሰው አለ ወይ ይሉታል ጀነትና ጀሃነም ይባላል ማን ነው የሚገባው ሲል ጀነትና ጀሃነም ኋላ ያን እሱማ ክርስቲያን አላለም እሱማ አምላክ አላህ ነው ጌታ ነው የሚያውቀው የሚገባውን ጀነት ወይ ጀሃነም ጌታ ነው የሚያውቀው እኔማ ምንም ማወቅ ነው ቢባል ይሄ ነገር የኔ ዕውቀት አይደለም ይላቸዋል ማን ነው ታዲያ ስለዚህ የሚያውቀው አሉ አንድ ሼህ አሉ እስላም እንትን ኡምናን የሚባለው ስልጤ ውስጥ አቢናስ ጎሽቲ የሚባለው አሉ አቢናስ ጎሽቲ እሺ እሳቸው ጋር ሄዶን ጥሩ ሰው ስጠን የሚያሳየን ሰው ፈረስ ይጭንና መንገድ የሚመራቸው ሰው ይሰጣቸዋል እሳቸውም በእንትን ይታያቸው በኸሽ ይታያቸዋል መሰለኝ ፈረስ ጭነው እንግዳ የሚመጣ ሰው አለ ይተቀበሉ ይሉና ይልካሉ እና ይሄም ይዞ ይልካል በመሃል ተገናኝተው ይህ ሰውዬ መስማት አይችሉም ማየት አይን የላቸውም ጆሮ የላቸውም አፍንጫ የለም እና ልሙጥ ነው ግን ይሰማሉ ይታያቸዋል ሁሉም ነገር ሙሉ ነው ያለው አይ ቦታ ላይ ግን ምንም ነገር የለም አቢናስ ጎሽቲ ይባሉ ነበር ኋላ ዳሰው የተቀበለ እናንተ ናችሁ ከመሁር መጣች አዎ እሺ ብላ መልእክተኛ ይመልሱትና እነሱን ይዞ እዛ ይደርሳል ሲደርስ ገና ሲደርሱ እንግዲህ ነገርኩ ምንም ነገር አይን የለም ጆሮ የለም ብያለሁ ሲመጣ ስም አልጠይቁም ማነው ዋናው እዚህ ድረስ የመጣው እንተ ደነው ይባላል እሱ አሊ ነው የሰይድና አሊ ቦታ የሚተካ ነው አላህ ቢሻው ይላሉ ሌሎቻችሁ ተሰልማላችሁ እሱ ሰልሟል ስለሰለመ የመጣው ያ አላህ ቀድሞ ሰልሟል ቀድሞ ሰልሟል ውስጡ ላይ አዎ እሱ ቀድሞ ሰልሟል ስሙን አሊ ነው የሰይድና አሊ ቦታ ይተካል ኢንሻአላህ ለወደፊት እኛ ምን መጣለን እናንተስ እስኪ እሱን እንመጀመራ ይላሉ አለቃቸውማ ባህሉ በክሳና ማንኪሳ ጅብሪል አልሄደም ጅብሪል ተመልሷል ኋላ እሱ እንግዲህ በሉ እንግዲህ እነሱ ያድራሉ ያስተናግዳቸውና ሂዱ ይሄዳሉ እሱን እነ በክሳ ይሄዳሉ እሱ አንድ ሁለት ሶስት ቀን ይሄዳሉ ሶስት ቀን አደረሻ ሻሃዳው ምንም ሁሉም ነገሩት እና አንድ ደርሰህ ሰጣለሁ ምንም አትፍራ አላህ ካለ ነስሩ ካንተ ጋር ነው እኛም እኔም በእርግጥ የእድሜ ጉዳይ አይታወቅም ሰው ናቸው እኛ ባንኖር ልጆቻችን ይመጣሉ አንተ ሀገር እና ጥሩ ይሆናል ጥሩ ጊዜ ነው የመጣው ብለው ይሉትና ደረሳ ነስተ ወይስ ሙስሊም አለ ግን የሚያስተማር የሚችሉ ለመቻላቸውን አላቅም ይላቸዋል ለማንኛውም አንድ ሰው ይዘት ሂድ አትችልም ቤት ሁሉም ነገር እችላለሁ ይላል ሀብት አለ ምንም ችግር የለም አንድ ሰው ሰጡት ይዞ ሄደ ከዛም አሊደ ነው መጣ እንተ ተባለ ሁሉም ተዋወቀ ከዛ እና አሉ ግን ጓደኞች አሁንም ስራው ቅስቀሳ ጀምረው አሁን ከዚህ እሳቸው ከመከሩት በኋላ ቅስቀሳው ወደ ሙስሊሞች ያሉበት አካባቢ እየፈለገ መሄድ ጀመረ እዛው ሀገር ላይ ሻ ላይ ምን ያደርጋል እስልምናቸው እንዴት እንደሆነ ምን ችግር እንዳለባቸው ነሱን ግማሹ ይጠራን ይጠይቃል ግማሹ ሄዶ ያነጋግራል ስለዚህ ሄድችል ከሆነ መቆሚያ አዛን መባያው እዛ ሽሩና ቤት በር ላይ አዛን በል ማን ያለህ ካለ አሊ ደነበው ነው በል ይፈራል እሱ የታወቀ ነው ስሙ እና ችግር ካለ ትጠራኛለህ ሁለተኛ ቤት ውስጥ ምናምን ነገር ጋር ወላ አትሰድም ስለዚህ እንሰበሰባለን የሚፈልግ ሰው ካለ ደግሞ ዘናብ ንር ይመጣል ከኔ ጋር ጦርነት መቅጠም ይፈልግ ዘናብ ንር ይመጣል አዎ ጦርነትማ አንተ የሚከለክል ሰው ካለ ማመጣለሁ ነው እና ግን ለወደፊት ከፈለጋችሁ አጋር አለ ዘናብ ንር ይመጣልን ዘናብ ንር ያቋቁመን ነው እየሰበከ አሁንም ጋዝ ይሄዳል ከነዚህ ዘመቻ በአንድ በኩል ከነሱ ጋር ይሄዳል በአንድ በኩል ይቀሰቀሳል ሲባል አሁን ለዛ በነበሩበት ቀይ ላይ ይሄ ሁሉ ሐሰን እንጃሞ ከመምጣቱ በፊት አዎ ገና ነው ይሄማ ሐሰን እንጃሞ አልተወለደም ኋላ በዛ ቀይ ላይ አንድ ታንጋፋ ሰው ዱሽ የሚባል አለ አንዛናባጥ ላይ
እዛ ታላቅ ሰውና ታላቃቸውን ሞገማ የሚባል ጎሳ ነው። ትልቅ ሰው ነው፣ ሀብታም ነው። እሱ ቤት ማታ ማታ ለጨዋታ ያዘወትራሉ። ዱሼ ቤት እና አሊ ደነቦ እነ በክሳ እነ ማንክስታ ሁሉም አጋዝናቆ ሁሉ ሳይቀር ኋላ አጋዝናቆ ተጨመረ። ኋላ ይህች ሴት አለች፣ በጣም ቆንጆ ሴት፣ በጣም ቸር፣ በጣም ባለሙያ የዱሽ ሚስት እና እነሱ ደግሞ ተስማማቸው። ጨዋታ እነሱን ያጫውታሉ። እነሱ የሚያወሩት የጀግንነት ወሬ ነው፣ የሽፍትነት ወሬ፣ የጋዙ የምኑ ነው። እሱ የሚያውቀው የከብቱ የላሙ የምናምን ነገር ሲወራ እንጂ አይጠመውም። ኋላ ብዙ ጊዜ እንደዚህ ሲደረግ እሷ ቆሎ ታመጣለች የሚጣፍጥ፣ የሚጠጣ ነገር ታመጣለች የሚጣፍጥ፣ መልክ አላት፣ ቸር ነች፣ የሚጠገብ አይመስላትም። በጣም ወደዷት እነሱ ሶስቱም። እሱ ቅናት ያዘው ባል። እነሱ ሲመጡ የተለያየ ነገር ፈንጠዝያ ሆነ ቤቱ። 4 ወልዳለች። ቱፋዳዲያና ከልጃጅት ምናምን ተብለው 4 ሴት ወልዳለች። አንዷ ሻኖ ገባችው፣ ሌላው ሐሰን እንጃሞ አገባት፣ ንጉስ ሽፋ ወለደች። ሌላው ሐሰን እንጃሞ አገባት። የሐሰን እንጃሞ አባት ሐሰን እንጃሞ ራሱ አገባች። እሺ የሷ ልጅ። ሌላው ደግሞ ኢሳበሽሩ ብለውት ነበር አገባት። 3ቱም ተድረዋል። ቱፋዳዲ ብለውት እዛው ዋንዛና ላይ ታዋቂ ሰው ነበር። አሁን የሽማግሌ ሰው ካለ እሱ ማያሰው የለም። ቱፋዳዲ የሼህ መሐመድ ወንድም ነው። በእናት የአሊ መሐመድ ወንድም ነው የርሶ። አዎ መካለች ነች። የአሊ መሐመድ እናት እቺ ሴት ይያነች። ኋላ እቺ ሴት አባሲዮ ባይ ዱርሼ የሚባለው ሽማግሌው ሰው ቅናት ያዘው። የነሱ ጨዋታ አጣመውም። እሷ ተመስጣለች በጨዋታቸው። የጀግና ዘር ነች እሷ ራሷ። ጌቶ ነች እሷ። ጌቶ ነች፣ ከጌቶ ነች የመጣችው። እና እስልምናውም ደስ ብሏታል። ስለ እስልምና ነው በቃ የሚወራው። ብዙ ጊዜ ስለምናምን ይወራል። በቃ ማረካት ሁኔታው። እነ በክሳም ተቀብሏል ይህንን ጨዋታ። አዎ በጣም ይቀበሉታል። አሊ ቃል በጣም